ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ዛሬ አንድ ጠቃሚ በሆነ መፍትሄ ደግሞ መጥቼላችኋለሁ። የዛሬው መፍትሄ ምናልባትም እስከ ዛሬ ድረስ ከለቀኩላችሁ መፍትሄዎች የተሻለ ነው ብዬ ነው የማስበው። ምክንያቱም የአእምሮ ንቃትን የሚጨምር ነጭ አስማት የሆነ ምንም አይነት የጎንዮሽ ጉዳት የሌለው በህቡ ስሞች ተጠቅሞ በመጥፎ ሳይሆን በጥሩ ጎን ባላቸው ስሞች ሚስጥራዊ ስሞች ተጠቅሞ አእምሮን የማንቂያ አስማት ነው ይዤላችሁ የመጣሁት። እንዲሁም ደግሞ ትዕግስትም ይፈልጋል። ትዕግስት ይፈልጋል ያልኩበት ምክንያት 21 ቀናት የሚደረግ ያለማቆራረጥ በንጽህና የሚደገም ድግምት ነው ማለት ነው። ድግምት ማለት እንግዲህ ብዙ ሰዎች ድግምት ሲባል ከመጥፎ ጎን የምትወስዱት አላችሁ። ድግምት ማለት ቃሉን በሰፊው ከነማብራሪያው ማወቅ ይጠበቅባችኋል። ውድ የቻናሌ ቤተሰቦች የዛሬውን መፍትሄ ከመጀመራችሁ በፊት እንግዲህ ቻናሉን አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንዲሁም ደግሞ ነባር ከነበራችሁ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልኝ እያልኩ እጠይቃችኋለሁ ማለት ነው። እንግዲህ ወደ መፍትሄው ከመሻገሬ በፊት ስለ ዛሬው መፍትሄ አንዳንድ ነገር ልበላችሁ። ይህ መፍትሄ እጅጉን የተፈተነ እጅጉን ጠቃሚ የሆነ ምንም አይነት የአጋንንት ውርሻ ሳያስፈልግ ምንም አይነት የመጥፎ ነገር ዝንባሌ ሳይኖረው አእምሮን ብቻ ለማንቃት በውሃ ላይ ብቻ ለ21 ቀናት በተከታታይ ተደግሞ ከዛን በኋላ ደግሞ እንግዲህ ለ21 ቀን ከተደገመ በኋላ ጠዋት ለ21 ቀን ሶስት ጊዜ እየተደገመ ያንን ውሃ እየተጠጣ እጣን እየተጨሰ እጣንና ቁንዶ በርበሬ እኚህን ነገሮች እየተደረጉ ለ21 ቀናት ንጽህና ወሳኝነት አለው እዚህ ጋር እየተደረገ እንዲሁም ወላጆችም ለልጆቻቸው ይህንን ነገር ማድረግ ይችላሉ። በልጆቻቸው ስም እየደገሙላቸው ልጆቻቸው ትምህርት የማይገባቸው ከሆነ አእምሮአቸው አንዳንድ ጊዜ ትምህርት ላይ የማይቀበል ሰው አለ። እንደሚታወቀው ሁሉም ሰው እኩል ተቀባይ አይደለም። የሚገርም ሁኔታ ያነበቡትን እንዳይረሱ እንዲሁም ደግሞ ሲያነቡ ሲነገራቸው እንዲገባቸው የሚረሱ ከሆነ ደግሞ አእምሮአቸው ቶሎ እንዲያስታውስ ግልጽ እንዲሆንላቸው የሚያደርግ ድንቅ የአባቶች ጥበብ ነው ማለት ነው። ይህንን ጥበብ እኔውም ለሰው አድርጌው በሚገርም ሁኔታ ድንቅ ውጤት አይተንበታል ማለት ነው። ይህንን ጥበብ ለ21 ቀናት ለተማሪ ሞክሬው ነበርና ያው ይሄ ተማሪውን ማን እንደሆነ ምናልባት እዚህ ላይ መናገር የሰውን ግላዊ መረጃ መንካት ይሆናል። በሚገርም ሁኔታ ጥሩ ውጤት ያለው ድንቅ የሆነ የአባቶች ጥበብ ነውና ተጠቀሙበት እላለሁኝ ውድ ቤተሰቦቼ። አስማታዊ ቃሉን እዚህ ስክሪኑ ላይ አስቀምጥላችኋለሁ። በደንብ ሳትሳሳቱ ቃላቶቹን ብዙ ጊዜ የአስማታዊ ቃሎች ህቡ ስሞች መሳሳት አያስፈልጋቸውምና በደንብ አይታችሁ እገሌ በሚለው ቦታ ስም እያስገባችሁ ተጠቀሙት እላችኋለሁ። እንግዲህ ውድ የቻናሌ ቤተሰቦች እዚህ ስክሪኑ ላይ የምታዩትን ነው ማለት ነው። ለ21 ቀናት ጠዋት ሶስት ጊዜ እየደገማችሁ የምትጠቀሙት